ሰላም እንዴት ናችሁ? እና ዛሬ ደግሞ መንፈሳዊ ቦታ ወይም ደግሞ ጉባኤ ሄጄ የሰማሁት ነገር አለ። ከአንድ አባት ነው የሰማሁት እና ሁላችንም ቀድመን ወይም ደግሞ ቸኩለን ወይም ደግሞ ፈጥነን አንፍረድ። ማንኛውም ቦታ ጋር ማንኛውም ላይ መፍረድ የለብንም ማለት ነው። እና ያ ደግሞ ለምንድን ነው ካላችሁ ግን ሁለት ተመሳሳይ ባለሀብቶች ነበሩ። ተመሳሳይ ሁለቱም ስጋ ቤት ነው ያላቸው። እዛ ስጋ ቤት መሀል አንደኛው በጣም ይሰጣል ለሰዎች፣ በጣም ይለግሳል። በኪሎ ይሰጣል። 5 ኪሎ 2 ኪሎ 3 ኪሎ እያደረገ ለሁሉም ለሰፈር ለዳ ምናምን ለአካባቢው ማህበረሰብ ይሰጣል። አንደኛው ደግሞ ልክ እንደሱ ባለሀብት ነው፣ ግን ደግሞ መስጠት ላይ ደግሞ ምንም አይሰጥም ማለት ነው። እና እዛ ለሚገዛ ሰው ብቻ ነበር የሚሄድ እዛ ቤት፣ እዛ ስጋ ቤት። ከዛ ግን አጋጣሚ የሆነ ጊዜ ላይ ታመመና ሞተ። እዛ ሲታመም ሲሞት ያንኛው ሰጪ የነበረው ሰውዬ ሄደ፣ ዘግቶ ሄደ ወደ እሱ ሱቅ ሄድና ለቅሶ ቦታ ምናምን ነገር አደረገ ምናምን። እዛ አንድ ቀን ተዘጋ፣ የሱ አንድ ቀን ተዘጋ። እዛ ሰው እንዳለ ሲሄድ ዝግ ነው ጠበቀ። ኦኬ እዛ ሄዶ ነው ምናምን ነገር ብሎ ዝም አለ ማለት ነው። እና እዛ ሁለተኛ ቀን ሲሄዱ አገኙት። ሲያገኙት ስጠን ሲሉት አይ አልሰጥም አላቸው። እንዴ ለምን ሲሉት አይ አልሰጥም አላቸው። ኦኬ ብለው እሺ ሁለተኛ ቀን ድጋሚ ሲሄዱ አሁንም ስጠን ሲሉት አልሰጥም አላቸው። ኦኬ ብለው ሶስተኛ ቀን ሄዱ። ሶስተኛ ቀን እንዳለ ሰፈር ስብስብ ብሎ ሲሄዳውን ፌስታላቸው ምናምን ነገር ይዘው ስጠን ሲሉት አሁንም ስጋውን አይ አልሰጥም የለኝም አልችልም አላቸው። እና እዛ ሽማግሌ ምናምን የሰፈር ሰው ስብስብ አድርጎ ሽማግሌ ምናምን ነገር ላኩ። እዛ ሲልኩ ምን ቢሆን ጥሩ ነው? የለኝም ምንም አላስቀየሙኝም፣ ግን የለኝም አልሰጣቸውም ማለት ለምን ሲባል በፊት ስትሰጣቸው ነበር አይደል ሲባል በፊት ነው ያለውን ሰጣቸው የነበረ ነው። ያኛው ባለ ስጋ ቤት ትናንት የሞተው ስጋ ቤት በጣም የሚጠሉት በጣም የሚሰድቡት የሚያገሉት ሰውዬ ነበረ። የወሰዱትን እየቆጠርኩ ነግረዋለሁ፣ ለእነሱም ሰጣቸውን እየቆጠርኩ ነግረዋለሁ፣ እሱ ሂሳብ እየከፈለኝ ነበር ያለ። ያ ማለት አንቸኩል፣ ቀድመን ለመፍረድ አንቸኩል ማለት ነው። እና ያው ሰላም እንዴት ናችሁ? እና ዛሬ ደግሞ መንፈሳዊ ቦታ ወይም ደግሞ ጉባኤ ሄጄ የሰማሁት ነገር አለ። ከአንድ አባት ነው የሰማሁት እና ሁላችንም ቀድመን ወይም ደግሞ ቸኩለን ወይም ደግሞ ፈጥነን አንፍረድ። ማንኛውም ቦታ ጋር ማንኛውም ላይ መፍረድ የለብንም ማለት ነው። እና ያ ደግሞ ለምንድን ነው ካላችሁ ግን ሁለት ተመሳሳይ ባለሀብቶች ነበሩ። ተመሳሳይ ሁለቱም ስጋ ቤት ነው ያላቸው። እዛ ስጋ ቤት መሀል አንደኛው በጣም ይሰጣል ለሰዎች፣ በጣም ይለግሳል። በኪሎ ይሰጣል። 5 ኪሎ 2 ኪሎ 3 ኪሎ እያደረገ ለሁሉም ለሰፈር ለዳ ምናምን ለአካባቢው ማህበረሰብ ይሰጣል። አንደኛው ደግሞ ልክ እንደሱ ባለሀብት ነው፣ ግን ደግሞ መስጠት ላይ ደግሞ ምንም አይሰጥም ማለት ነው። እና እዛ ለሚገዛ ሰው ብቻ ነበር የሚሄድ እዛ ቤት፣ እዛ ስጋ ቤት። ከዛ ግን አጋጣሚ የሆነ ጊዜ ላይ ታመመና ሞተ። እዛ ሲታመም ሲሞት ያንኛው ሰጪ የነበረው ሰውዬ ሄደ፣ ዘግቶ ሄደ ወደ እሱ ሱቅ ሄድና ለቅሶ ቦታ ምናምን ነገር አደረገ ምናምን። እዛ አንድ ቀን ተዘጋ፣ የሱ አንድ ቀን ተዘጋ። እዛ ሰው እንዳለ